እና አንተ ኢየሱስን ጌታ ጌታ የምትለው ወደ ገነት በጉልበት ልትሾልክ ነው? ይህ ውሸታም ቀጣፊ የሚናገረውን ሰምተን አጥጋቢ ምላሽ እንሰጠዋለን። እናንተም ላይክ፣ ሼር፣ ሪፖስት እያደረጋችሁ ተከታተሉን። አብረን እንስቃለን፣ አብረን እነጋገራለን። ጀነት ትገባለህ ወይ ብለህ ብትጠይቅ፣ መንግስተ ሰማያት ታገኛለህ ወይ ብለህ ስትጠይቅ ወላሁ አዕለም ይላሉ። ኩል ማይክና መድረክ ካገኘው ብለህ ውሸታም መሆንህንና ድንቁርናህን ለዓለም እያሳየ በመሆኑ ብዙ ባይገርመኝም ግን የምታሳስታቸው ክርስቲያን ወገኖቻችን ስላሉ መልስ እሰጥሃለሁ። አላሁ አዕለም ማለት ለአላህ ዕውቀት መታዘዝ እንጂ አንተ እንደምታስበው የተስፋ መቁረጥና ጀነት መግባታቸውን ካለማወቅ የመጣ ንግግር አይደለም። ለአላህ ዕውቀት ታማኝ መሆን ትልቅ ክብር ነው። አላሁ አዕለም የሚሉት ግን የመጨረሻውን ፍጻሜ ወይም ኻቲማን ለአላህ አሳልፈው በመስጠት ነው። ምክንያቱም እንዳንተ መክፈርም ስላለ ያንን ነገር ስለሚፈሩ ነው። በራሳችን ስራ ተመክተን እኔ በእርግጠኝነት ጀነት እገባለሁ ማለት በትዕቢት የፈጣሪን የፍርድ ስልጣን መጋፋት ነው። ፍርዱን ለአላህ መተው የጥርጥጣሬ ሳይሆን የፍጹም አምልኮ መግለጫ ነው። እኛ አላህ ለአማኞች በገባው ቃል ላይ ፍጹም እርግጠኞች ነን። አላህ በቁርአን ውስጥ በትክክል ያመኑና መልካም የሰሩትን ጀነት እንደሚያስገባቸው በግልጽ ቃል ገብቶላቸዋል። የኛ ጥንቃቄና ስጋት እኔ ስራዬን በትክክል ተወጥቻለሁ ወይ በሚለው የራሳችን ማንነት ላይ ብቻ ነው። አላህማ በሱረቱ ኒሳ ቁጥር 124 ላይ እንዲህ ይላል፣ ከወንድ ወይም ከሴት እርሱ አማኝ ሆኖ በጎ ስራዎችን የሚሰራ ሰው ጀነትን ይገባል ይላል። ነብያችንም በሐዲሳቸው የአላህን አንድነት የመሰከረ ሰው ጀነትን ይገባል ብለዋል። አንድ ሙስሊም ተስፋና ፍርሃት ሊኖረው ግድ ነው። እኛ የምንኖረው በእነዚህ ሁለት ሚዛኖች መካከል ነው። እነዚህም ሚዛን ካልጠበቅን ግን እንዳንተ የመሆን እድል ሊያስከተል ይችላል። አላህ ይጠብቀን። አቶ ቀጣፊ እና ከዚህ በላይ ተስፋ ከየት ይምጣል? ለመሆኑ አንተ ተስፋ እንደሌለ ከመጽሐፍ ቅዱስ ማስረጃ ልስጥ። በማቴዎስ ወንጌል 7:21 ላይ በሰማያት ያለውን የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት አይገባም። እና አንተ ኢየሱስን ጌታ ጌታ የምትለው ወደ ገነት በጉልበት ልትሾልክ ነው? ለማንኛውም ኢየሱስ ያን ቀን እናንተ አመፀኞች እኔ አላቃችሁም ከኔ ራቁ ይላችኋል። እና ተስፋችሁ የታለ ወገን?